በረከቱ ያለበት ስፍራ ለማየት አይኖቻቸው ይከፋል። አይምሯቸው ላይ የተቀመጠ ጨለማ ይመታ። ግራ የሚያጋባቸው ተስፋ የሚያስቆርጥ የጨለማ ልጅ የተቀጣ ይሆን በኢየሱስም የተቀጣ ይሆን። ሲመለሱ በበረከት ይመለሱ። ሲመለሱ በሳቅ ይመለሱ። በቤታቸው ላይ ሐዘን አይውጣ። በቤታቸው ላይ ጨለማ አያጋጥማቸው። ለልብረ የጸለይኩት ይሄ በረከት የደረሳችሁ በጌታ በኢየሱስ ክርስቶስ ደም ሌላ ሕይወት አይኖርም። በ2007 ዓመተ ምህረት ኅዳር 18 ዓመተ ምህረት ትዳር ይዘን ከዛን ቀጥሎ ጀምሮ እሷን ጭቅላቷን እያመማትና ሰውነቷን እያመማት ነበር። አሁን ደግሞ ትንሽ ከየት ነው የመጣችሁት? እኛ የመጣነው ከውዳት ከ3ኛ ሽሪንቶ ቀበሌ ገበሬ ማህበር ነው የመጣነው። እና ታማሚ ነበረች። ነቢይ ቶማስ እዚህ አምጥተህ ጸለየላት፣ አኖይቲንግ ሰጣት። የዛሬ ሳምንት መጣች ያለው ነገር ተናግራለች። አሁን ምንም እንደ ድሮ የሚያስጨንቃት የሚያማት ነገር የለም። እስኪ ማይክ ያዝላት ከባለፈው። እሺ ተሽሎሻል? እስቲ ተነሽና ተንቀሳቀሽ። እንግዲህ ማይኮን አንተ ስተነስተህ እልል ያልሽ እንግዲህ በፊት እንደዚህ መሆን ደስተኛ መሆናችሁም ነበረ እና እንደዚህ ጌታ አድርጎልሻልና እስቲ ተንቀሳቀሽ ዝም ብለሽ። እርጉዝ ነሽ? ልጅ አለ ወድ ላይ አትፍሪ።